የ108.5 ስቴብል አፕዴቱ እየተለቀቀ ይገኛል። የተለቀቀውን እስካሁን በሰራውላችሁ ቪዲዮ መሰረት በአንድ ሪጅን ማለትም በሳውስ ኮሪያ ነው የተለቀቀው። ያው ኢንዲያ ስላችሁ ሰዎቹ አፕዴት አድርገው የለቀቁበት ካንትሪ ማለት ነው እንጂ የነሱ ኬርናል ቨርዥን ብትመለከቱ በሳውስ ኮሪያ ነው የተለቀቀው። እስካሁንም የተለቀቁት ለጋላክሲ S25 ሁሉም ሲሪሶች ተለቋል፣ ከኤጅ እና ከኤፍኢኡም ጭምር ጋላክሲ S24 እና S23 ሁሉም ሲሪሶች ይሄን አፕዴት አግኝተዋል፣ የሳውስ ኮሪያ ቨርዥን ያላቸው ማለት ነው። እንዲሁም ጋላክሲ Z Fold 7፣ ጋላክሲ Z Flip 7 እና ጋላክሲ Z Trifold ይሄንን አፕዴት ተቀብለዋል። እንዲሁም ጋላክሲ Z Fold 6 እና Z Flip 6 እንዲሁም ጋላክሲ Z Fold 5 እና Z Flip 5 አዲሱን አፕዴት ሙሉ ተቀብሏል ማለት ነው። ወደ ጋላክሲ ኤ ሲሪስ ስንመጣ ጋላክሲ A56 ተቀብሏል፣ ጋላክሲ A36፣ A26 እና A17 እንዲሁም A54፣ A34 እና A15 የሳውስ ኮሪያ ያላቸው አፕዴት ተለቆላቸዋል። ጋላክሲ ታብ S11 ሲሪሶች፣ S10 ሲሪሶች፣ S9 ሲሪሶች ኢንክሉዲንግ ፕላስ ሞዴሉ፣ አልትራ ሞዴል እና ኤፍኢ ቨርዥኑ ተለቋል ማለት ነው። የተለቀቀውም እንግዲህ በሳውስ ኮሪያ የተለቀቀው። እስካሁን ግን ያላገኙ ሰዎች አሉ። በቀጣዮቹ ጊዜያትም የሚለቀቅባቸው ካንትሪ አናውንስ ተደርጓል። ኢንግሎባል ይለቀቃል ተብሎ ይጠበቃል። ኖርዘርን አሜሪካ ላይ ይለቀቃል ተብሎ ይጠበቃል። ሜይ 11 ነው የተባለው፣ አሁን ግን ጁን ነው። ኖርዝ አሜሪካ ይለቀቃል ተብሎ ይጠበቃል። አውሮፓ፣ ኤዥያ፣ የኤዥያ ካንትሪዎች እንዲሁም ላቲን አሜሪካ ደግሞ የ108.5 አፕዴት ግሎባሊ ይለቀቃል ተብሎ ይጠበቃል በቅርቡ። የእናንተም ስልክ ካልደረሰው በቅርቡ የሚደርሰው ይሆናል። ልክ እንደወጣ ደግሞ ቪዲዮ የምሰራላችሁ ነው። እስከዛ ግን ሰብስክራይብ ያደረጋችሁ ጠብቁኝ። መቻችሁ